today react እያደረግን ያለነው ሹፍ quiz after a long time አሪፍ quiz ነው ይመስለኛል ተማሪዎች ናቸው 2 ሴት 4 እንዳለ ማለት ነው ጸዴ ጥያቄና መልስ ያቺ ጥግል ያለችው በጣም እየፈመሰች ነው መሰለኝ ኤፍዋይፒ ትመጣለች እኔ ጋር ብቻ ነው እሺ ማብለድ ይቻላል ቲቪ ሹፍ quiz ይላል አቤት እንደዚህ አይነት quiz ይሰውራል 3 ራውንድ ነው የሚወራው ኢዚ ከዛ እየከበረ ነው የሚሄደው ሊዲያ እባላለሁ የማርኬቲንግ ማኔጅመንት 3ኛ ዓመት ተማሪ ነኝ ሜካፕ አርቲስት ነኝ ያው ለማደግ እየጣርን በሚል አቡበከር ሸረፈዲን ይባላል ስሜ ሰለሞን እንዳለ ይባላል ተማሪ ነኝ ሲኒማቶግራፊ አቤል ይባላል አቤል ደረጀ እንዴ አንተ እንዲ ና ፎክስ ነው የሚመስለው ማርያም ቀበሮ እትትዬ ነው እቺ ምስኪን ነው ምንም አያውቅም ተማሪ ነኝ ሲኒማቶግራፊ አቤል ይባላል አቤል ደረጀ በላንዴ የሚለውን ፈረከ ይመስልም አስወርጋድ ና ዴዳስ አይመስልም ወይስ ይመስላል ደግሞ ዋዩ አንፎሎ ሚ ብሮዲ ይሄ ደግሞ በቃ የትዳር ጥያቄ ማራይ ምን ዋዩ አንፎሎ ሚ ምና ሰለቸኝ ሮቤል ይባላል ዩኒቨርሲቲ አልማርም ሃይ ስኩል ጨርሻለሁ ስሜ ቃል ኪዳን ቢኒያም አልማርም ሃይ ስኩል ጨርሻለሁ ስሜ ቃል ኪዳን ቢኒያም ባላለው ምን ያህል ተምረሻል ታፕ ሼር ያርጋሽ በረም ምን እስከ 12 ጨርሻለሁ ፋሽን ዲዛይኒንግ እየተማርኩ ጨርሻለሁ 12 ጨርሻለሁ ማለት ወዲህ በጣም የምትወጂው ሳብጀክት አለ ኬሚስትሪ ድሮ ነው ግን አሁን ብዙም አይመቸኝም ግን ድሮ ኬሚስትሪ ይመቸኝ ነበር እኔ ፊዚክስ ባዮሎጂ ትምህርት አቤት እንዴት ነው ያለችው ጋዴ እንዴ መለስ አይቻልም አርተኛ ባዮሎጂ ና I'm scared for a moment from saying ቆይ ነስቲ እናት አንተ ደስተኛ ነህ አበዩት ቀበሩ ነው ኬሚስትሪ አለች እቺ ከብዙ ሰው ጋር እንትን ገብቷራ ኬሚስትሪ ገብቷራ ያራዳል ይሆናል ፊዚክስ የሚሉት እየሰከሱ ነው ድሮ ነው ግን አሁን ብዙም አይመቸኝም ግን ድሮ ኬሚስትሪ አረ ገባን ፈጠነ ባቡር ተተየነ ፈጣን ባቡር አንተ እናቴቱም አዳልጦ አንበሶ እንዳጥሉ ነው ኬሚስትሪ ይመቸኝ ነበር እኔ ፊዚክስ ባዮሎጂ ፎቶሲንተሲስ ምን እሺ ማርያም ልክ አይደለም we can make photosynthesis by the way from say አታውቁም አሁን ምንድነው ፎቶሲንተሲስ ብለ ጠይቃት አታውቅም ትምህርት መለስ አይቻልም አርተኛ ና ኢትዮጵያ ውስጥ ረጅሙ ተራራ ምንድነው ባዮሎጂ ረጅሙ ተራራ ማይ ቴንክ ዩ ሶ ማች ረጅሙ ተራራ ምንድነው መሰላችሁ ረጅሙ ወይ ፈጣኑ ባቡር ረጅሙ ተራራ አስዳሽ ነው እትትዬ ነው አንተ መልስ እና አንተ ኒ ማራይ ምናኒ ባይዘው ሪፖርት ካርድ ያሳያችኋል ስታዩኝ እዚ በቃ ሁሉ ሲስቅ አረ ተለያይተናል ብሮዳ እትትዬ ነው የተማረ እነዚህ ተማሪዎች ናቸው እናቴ አጨብጭብ ትውልድ እየፈራ ነው እትትዬ ነው አላክ ዲስ ሪሊ ቲንክ አብዱ ኪያር በጣም የታወቀበት ዘፈን ምን የሚባለው ነው አብዱ ኪያር እናንተ እኔ መርካቶ ሰፈሪ ነው እኔ ሁሌ ኮንሰርት መርካቶ ሰፈሪ አይደለም አቃሉ ተያጂ በቃ መርካቶ ወይ እትትዬ ነው በቃ እዛኩ ኑሩ በቃ እዛ ሰፈር አድጊ ተወልጂ ማን ነው የሚመስሉ ግን በቃ ኮንሰርቱ ላይ አርድና እዛ ነው ያሉት ልክ ነኝ እትትዬ ነው ባይ ዘ ዌይ የመለሰው ማን ኮንሰርት እንደሚወጣ ያስታውቃል ኮንሰርት እንደሚወጣ ይሄን የመለሰው ኮንሰርት በጣም የሚወጣው ሰው ሰለሞን ያሳይ
አዳዲሶች ፕላስ ምልክቱን በመጫን ፎሎ እያደረጋችሁ አትርሱ። ቢግ ላቭ ቢግ ሪስፔክት ቱ ኤቭሪባዲ። አይታይም ምን አልጻፈችም? ኦኬ መርካቶ ይቻላል። እነዚህ ሁለት ይወጣሉ። ምንድን ነው? ኧረ አንቺ ምን እሺ፣ ይሄ ልጅ እናቴ ትወጣ ምንም ማለት ነው። ይሄ ልጅ ይችላል። ቡቡዬ ቡቡ አሪሽ ና ይሄ ተንኩልኛው ይሄ ነው በቃ። ከዛ ከቆሙት ውስጥ አንተ ቡቡዬ አንተ አረ ወይኔ አሁን እኔ ኮንሰርቶች ቡቡዬ አይደል ቡቡ አንተ የፈለግከው ነገር ሌላ ነው። ትትዬ አንድ እና ሶስተኛ ጥያቄ የውጫሌ ስምምነት የፈረሙት ሁለት ሀገራት ማንና ማን ናቸው? አባሪ እንደዚህ አይነት ጥያቄ ማለት ነው። የውጫሌ ምን አልገባኝ። የውጫሌ ስምምነት ማለት ምን ጦርነት ነበር ደግሞ? ውጫሌ ና ይለፈኝ ብሮዳ እኔን አላውቅም። የውጫሌ ኃይለ ሥላሴ ምናምን አድዋ ባይዘዊ እኔ እኮ ጣሊያን አለብኝ ውስጤ ማለት ነው። በትትዬ ነው like I have ጣሊያን inside me like ፓስታ ሁሌ ነው የምበለው like deras አንድ ቁጥር ኢትዮጵያና ምን ኢትዮጵያ ብቻ እንዳለችበት ኢትዮጵያ እንዳለበት እኔ እናት ምን ኮሪያና ኢትዮጵያ በኢየሱስ ክርስቶስ አይነቻዩን ብራንላቸው በልጅን ኮሪያ ምን እኛ ምን እንሰራለን? ኮሪያ ሲጀምር እንዴ ኮሪያ እኛ ጋር ምን ይሰራል? እናት ፊልሙን ለማየት አንቺ ፊልም ና ይሄ የቻይና ፊልም ያለው ኬንያ ነው ይላል። ኬንያ ነው ጭራሽ ኢትዮጵያና ኤርትራ ትወጋለች የሆነ ነገር አይቼባታለሁ። ትትይን አላይነሽ ይቻላል። ወዲያው ነው ያወቁ። ኢትዮጵያና ጅቡቲ ኢትዮጵያና ማን የሚለው አረብ ና ይሄ ልጅ ፊቱን ቁረጡትና ማለት ነው ለሚም ተጠቀሙት። ና ዴሪያስ ሂስ ፋኒ አስ ፋክ። በአሁኑ ሰዓት የኢትዮጵያ ፕሬዝዳንት ማን ናቸው? ዶክተር አብይ እንዴ አንተን ማርያምን ይመለልሳል ለየታች ምን ታደርጊያለሽ? ፍቅር እኮ ነው። እሺ ረፊያ ፈጣን ምን አብይ አይደለም። ምንድነው ጥያቄው? ያማል ፕሬዝዳንት ማን ናቸው? በአሁኑ ሰዓት የኢትዮጵያ ፕሬዝዳንት ማን ነው? ፕሬዝዳንት እና ማን ነው? እኔ የለውም ማየት ጥያቄ አንድ ቁጥር ማን ነው የሚለው? አብይ። እሺ ሳሎርክ ዶክተር አብይ ዶክተር አብይ አብይ አህመድ አብይ አህመድ ደመቀ
እሺ የፕሬዚዳንት እና የፕራይም ሚኒስተር ልዩነት አብዛኞቻችሁ ጋር የደረሰ አይመስለኝም። ትክክለኛው መልስ ታዬ አጽቀሥላሴ ነው። ፕሬዚዳንት አሁን ፕሬዚዳንታችን የኢትዮጵያ No, bro. Oh, hell no, bro. I'll never do that. I don't win you, production. No. Gonna need a dollar, bro. ይሄ ፊልተር ተመቻችቷል። አዲስ ነው። ሴት ነው አዲስ ነው። አይ ፊልተር ና አተረፋ ምን ነው ጉድ ፈላት ትዬ ነው። በቃ እዛ ነው እየሄድ ያለው። እኔ ምንም ልረዳ ጨራሽ እኔ ሳልወርቅ ላይ ነኝ። የትግርኛ ዘፈን ስልተ ምት ምን በመባል ይታወቃል? ስልተ ምት እኔ ሳልወርቅ ላይ ነኝ። የትግርኛ ዘፈን ስልተ ምት ምን በመባል ይታወቃል? ስልተ ምት ማለት አሁን ላይ ይሄ ድራሙ የሚመታው ምት ነው። ድድም ነው። I follow you my bro. አረ ምናችሁ የኔ አባት thank you. I'm your biggest fan. Please I'll take you answer. ምን እሺ ንገረኝ። I'm your biggest fan too my nigga. ይመች thank you. እሺ ከአንድ ቁጥር እንጀምራለን። እስክስታ ለትግርኛ አልተመለሰም ነው? ኦኬ 3 ስቲና እሺ ከምን ተነስተህ ነው ስቲና ያልሽው? እስክስታ ምናምን ካልክ ስቲና ይሆናል ወይ? ምንም ይላል እንቅጥቅጥ እንቅጥቅጥ ኧረ አንቀጥቅጥ 5 ቁጥር እሺ ጭፈራው ትክክለኛው መልስ ጓይላ ነው የሚባለው። ጓይላ አባ ጅፋር ቤተመንግስት የት ይገኛል? ጅማ አጋሩ እትትዬ ልክ ነኝ አይደሉም? ማርያም እና ሄጃችኋለሁ። ጅማ ሚያው ምንድነው ሚያው የምትለው? አናንያ ዛሬ እየጻፋችሁ ያላችሁት ነገር ለራሳችሁ ገብታችኋል ወይስ ምን? እሺ አንድ ቁጥር Sergio, but I think it's Jimma. Yes. ረሚራ ሲዳም እሺ 5 ፖሊስ No. Oh hell nah, bro. Bully? Anta mare mine. አሁን የተወለድሽው መሰለኝ። እዚህ ዳው ስክሪስ ባላ ያለፍኩት እኮ ባላየ ያለፍኩት ማርያምን ይሄኛው ቦሌ አላለም እንዴ? ቦሌ ክፍለ ከተማ ጅማ ትክክለኛ መልስ ጅማ ነው። ቀጣይ ጥያቄ 10 ክር ያለው የሙዚቃ ወይም መዝሙር መሳሪያ ምን በመባል ይታወቃል? ምን ክራር ነው? ጊታር አለላችሁ ወጪስ
ምን እሺ ማርያም ንገሩኛ ጊታር ነው 10 ጊታር አይደለም ክራር ነው እንጂ በገና ወይኔ ማርያም ልለው ስለ እንዲህ ብሎ የሚመቱታ እንዲህ በጣም ትልቅዬ ነገር ነው ምናምን ገብቷል ቪጋንስ ምንድነው ቪጋንስ በገና ተሳስቻለሁ ይቅርታ ማርያም እኔ አላወኩም እኔ ምንድነው ያልኩት ክራር በኢየሱስ my bad bro ስለ ፒያኖ አንተ አረ ሊገዱ ከአንድ ቁጥር እንጀምራለን በገና ማሲንቆ ስለ ብሮ 10 ክራር ተብሎ ማሲንቆ አንድ ክራር አንድ ያሉ ሲንቅ አረ ማርያም ና እንዴ ያላወኩት ነገር ማለት 10 ክር ያለው ማሲንቆ ሚሳቆ ነው ያለው ደግሞ በገና እሺ 4 በገና 5 ክራር ባለ 10 ነኝ አባት አሁን እኔና አንቺ ተመሳስለናል ባለ 10 ጆሬ ነው 5 ክራር ባለ 10 እሺ ና ዚስ ንግድ ትሮሊንግ በገና ስለዚህ ክራርና ማሲንቆ ካሉት ውጪ ሁሉም ሰው ትክክል አግኝቶታል የመጨረሻ ጥያቄ ለመጀመሪያው ዙር በኢትዮጵያ በጃንሆይ ሰንደቅ ዓላማ ከኮከቡ በፊት መሃል ላይ ምን ነበረው እናቴ ትሙት ባንዲሮ ይዛን ጊዜ ይለያል እንዴ አንበሳ ነው እኔ አንበሳው ነው ትዝ የሚለኝ እንዴ ያለች አንበሳ አለች እትትይን ማርያምን እኔ ሸለ ያዩት ነው እትትይን ዋሻው እንዲህ ነው ያለው ምንም የለም እሺ እኔ አንበሳ ያየው ይመስለኛል የድሮ ፊደል ነች ዳይኖሶር አንድ ቁጥር ምን ማለት ግምት ምን ነበር የሚለው አንበሳ ሁለት ቁጥር አንበሳ ይቻላል ዳቢ አገሳማ ምንም አልነበረም በጃንሆይ ጊዜ እሺ አንበሳ እሺ የመጀመሪያው ድር ቢያብር ብር ቢያብር ይባዛል ብዙ ብር ይሆናል እሺ አልገባኝም ና ዴሪያስ አልገባኝ ብር ቢያብር አረ ማን ነው ጊፍቱን ዝም ብሎ እየለቀቀው ያለው አረ ተሳስታ አንበሶ እንዳለቀው እተተየነ ካኔ ሃሌሉያ thank you so much my bro አንበሳ አይሰር is the answer ድር ቢያብር አንበሳ አይሰር እኔ እኮ ብር መስሎኛል ማርያምን ሱስ የብር ዱሪንግ ቢያብር አንበሳ አያስር ረመድሃናለም ይሄን ደሞ ጊዜውት እሺ የመጀመሪያው ድር ቢያብር ድር ነው እንዴ ድር ቢያብር እሺ ሰዓት አልቋል አንድ ቁጥር ገሊላ ልክልሽ ዴሪያስ ቤት አይሰራም ሁለት አንበሳ ያስር አራት አንበሳ ያስር No, bro. Can you bro? Magvia itam is crazy, bro. Dead ass. Babylon.
ድር ቢያብር መግቢያ ያጣም። አንበሳ ያስር። አንበሳ ያስር። ትክክለኛው መልስ ድር ቢያብር አንበሳ ያስር ነው። አሳ ጎርጓሪ ስፓይደርማን አሳ ጎርጓሪ እኔ ጭንቅላቴ ሰደድ ነው። አሳ ጎርጓሪ አሳ ይጎረጎራል። ይሄ ትውልድ እኮ አሁን እንደዚህ አይነት ቃል ብትለው አሁን አሳ ጎርጓሪ ምንድን ነው እናንተ የተማረ? እኔ በጣም ሌላ ሌቭል ውስጥ ገብቻለሁ ነው ማለት ወተት ያወጣል። ዋናው ወተት ያወጣል። ና niggas is trolling. I swear to God, niggas is trolling, bro. አሳ ጎርጓሪ ወተት ያወጣል። መኮረጅን አናበረታታም። አንድ ቁጥር ዘንድ ያወጣል። አንድ አመስግኑልኝ። ቸሪ ነው ቢሆነ ዘንዶ ያወጣል። ስፒኪንግ ኦፍ ዘንዶ 4 ዘንዶ ያወጣል። አትናገር ና ይህ ልጅ አስወጥቶ ማርያምን እንዴ አሳ ጎርጓሪ አትናገር። በኢየሱስ ክርስቶስ ናዚስ ንግደር የሰው ዘንዶ ያወጣል። አትናገር ዘንዶ ያወጣል። እሺ ለዚህኛው 5 ሰከንድ ብቻ ነው የምሰጣችሁ። የነ ቶሎ ቶሎ ቤት ይሄ በጣም ቀላል እናቴ ትሙት። የነ ቶሎ ቶሎ ቤት ግንብ ጥብስ ይፈጸምበታል ብዙ ጊዜ ማለት እና ሌላስ ብዙ ጊዜ አጋጥሟችሁ አይደል? የነ ቶሎ ቶሎ ቤት ኤቭሪ ካይንድ ኦፍ ግንብ ጥብስ ነው ያለው ነው ምድርድና እተተየነ ላይክ ኢዝ ዲፈረንት ዩ ፊል የነ ቶሎ ቶሎ ቤት ግርግዳው ሰንበሌጥ እና አንተ እኔ እርድና እኔ እኮ መላጥ እችላለሁ ነው ማለት ግርግዳው ታድሷል። ኮሪደር ልማት እሺ ግድግዳው ሰንበሌጥ እሺ ምን ብሎ ነው ምንድን ነው የሚለው? ጨረሰው ምን አሳያችሁ? ግድግዳ ያፈሳል ና አይነፋም። ጣሪያ ያፈሳል። ትክክለኛ ነው። አንተ ምን ብለህ ጻፍከው? ጣሪያ ያፈሳል። እሺ ግድግዳው ሰንበሌጥ ግድግዳው አንተ ማርያም ከከመረው ጀርባ ያለው ሰውዬ ራሱ አዛኑ እና ሌላ ሰምታችሁታል? ሹፍ ግድግዳው ሰንበሌጥ ግድግዳው አረና ብራይደር ግድግዳው ሰንበሌጥ 5 መግቢያ ሰንበሌጥ እሺ ግድግዳው ሰንበሌጥ ሰንበሌጥ የሚያውቃል ከዚህ ውስጥ በቀርካ የሚሰራ ይገላል። ግድግዳ መስሪያ she likes to eat ነው ማለት ተተየነ አይ ቲንክ አይደለም ፈጭቶ ብለው። ቀጣይ ጥያቄ ልጅ ያቦካው አባት ይመልሷል እና ዲራስ እንዴ ልጅ ያቦካው ማለት ልጅ ያቦካው እና ይሄን አላውቅም። ዲራስ ልጅ ያቦካው ምንድነው? ለራት አይበቃም። በስማ ለራት አይበቃም። ይሄማ ሲሳይ አይሰጥም። ለራት አይበቃም ማለት ልጅ ያቦካው ለራት አይበቃም። ያማ አይደል? አሁን እኮ ልጅ ነው እያስተዳደረ ያለው እኮ በዚህ ሰዓት እተተየነ ተወልዶ ቀጥታ ወደ ስራ ነው ና ተወልዶ ትምህርት ቤት ድሮ ሄድና ጋጥ
ዲፍራንስ አሁን ለማንኛውም ልጅ ያቦካውን ቀይሮ እናቴ ትሙት ልጅ ያቦካው ሊጥ ነው ናዲራ ያስቀል ይላል ሰዓት ጨርሰናል አይጣፍጥም ልጅ ያቦካው አይጣፍጥም አባት በሏል አባት ና ሄዮ ና ብሮዳ እንዲ ና በስመ አብ በወልድ ይበላል እሱ ልክ ነው ለራት አይበቃም ልክ ነው አይጣፍጥም አባት በሏል አባት ይበላል እሱ ልክ ነው ለራት አይበቃም ለራት አይበቃም ለራት አይበቃም እቺ ራስታ ጸጉሯ ፍሪዝ ጎበዝ ናት እንዳሰብኩት አይደለም ኢምፕሬስ አድርጎኛል እትትዬን አጨብጭቡለት ደብ እንጀራ ይጋገር 6 ቁጥር ለራት አይበቃም ትክክለኛውን ያገኙት 3 4 እና 6 ስራ ያጣ መነኩሴ ቁማር ይጮታል ምን እሺ እናቴ አንተ ጊዜው ከፍቷል እኔ በዚህ ሰዓት መነኩሴ ሆኖ ቁማር ነው እርድና እንዴ ምን ሆናችሁ ነው ቁማር መጮት ነው እንጂ የተተየና ማሳዋችሁ ኢዝማን ቴንክ ዩ ሶ ማች ትቀልዳለህ እንዴ በዚህ ሰዓት እንዴ ጥያቄው ምን ነበር ስራ ያጣ መነኩሴ ቁማር ይዘወይ ስራ ያጣ መነኩሴ ለሚለው ነው ለእናንተ ገና ሰርታችሁ ብሉ ስራ ያጣ መነኩሴ ማለት እንዴ ጨርሷል አይደል እሺ ይቻል ያዛ ያጣ መነኩሴ ራፕ ጀመረ ረፋ አረሙዳልሽ ማን ድሪል ይሰማል ያሉ አንተ አረፍ ስራ ያጣ መነኩሴ ድሪል ይሰማል አረ በእናትህ አረ ዲስ በሙድ ተናካሽ አረ ወይኔ አረ ጭዌ ና ትችላለህ እናቴ ትሙት ና ስራ ያጣ መነኩሴ ድሪል ይሰማል ስራ ያጣ ስኑፕ ዶግ ዘብሔረ ጣና መነኩሴ አረች ራስቷ የኔ እናት አንቺ ላይ አብሯል እንዴ ይዟት ሄደኩ ሳሳብቀኝ ቆሙ ቀድ ይሰፋል እሱ እንደመልስ እንያዝልሽ እሺ ስትል እንደመልስ እንያዝልሽ ዳኛ ምን እሺ ነው ብራዘር ፈልጋሃታል እንዴ ና አንተ ምን አይነት ሰርጎጥነት ነው ያዩተውን እዚህ ጋር አንተ እንደመልስ ሊያዝልሽ ስትል በኋላ ምን ስልክ ቁጥሯ ልትቀበል ያረረ ቅድም እኮ ያን መልስ ይሰጡሽ ሙዬ ምን አልቲ ነው ኧረ አንተ አትነፋም ወይ ስልኩን ላውቀዋ ምን እሺ እርድና ብቻሽን ልበይ እኔ ሳማዋ ሪያክት የምናደርገው ለዚህ ነው ቫር ታይቷል እሱ እንደመልስ እንያዝልሽ እሺ 2 ቁጥር ይዘፍናል መነኩሴ ምንድን ነው ያለው መዘመር ብትሉ አደረገ መዝፈን ለመነኩሴ እነሱ ነው 3 ቁጥር ስብሐት ላፍ ምንድን ነው ያለው ይሄ እሱ እንደመልስ እንያዝልሽ እሺ 2 ቁጥር ይዘፍናል ስራ ያጣ መነኩሴ ይዘፍናል እና ይዘምራል ይሻል ነበር እና ዴሪያስ መነኩሴ መዘመር ብትሉ አደረገ መዝፈን ለመነኩሴ እነሱ ነው 3 ቁጥር ኮፍያውን ቀዶ ይሰፋል ኮፍያውን ቀዶ ይሰፋል 4 ልብሱን ቀዶ ይሰፋል ታች ቤት ተሽከረከረ መነኩሴ ቆቡን ቀዶ ይሰፋል ትክክለኛው መልስ
ቆቡን ቀዶ ይሰፋል ነው። ኮፍያም አይቆጠርም ከመልስ። ኮፍያም ልብስን ቀዶ መስፋት አይቆጠርም። ኮፍያ የኛው ነው። እሺ እንዴ እንደዛ ፖይንት እያዘልኝ ጠጅ ቤት ይዞራል ነው ያለው። ና ጭንቅላት እየሰራ አይደለም አሁን ዴሪያስ ብሮ ና እንዲህ እየተደረገ ነው እንዴ? ልብስ ውስጥ ነው የሚካተተው። ይሄን ይሻላል አይደለም እንዴ? ይገኛችን አባባል እንደመሆኑ ቃላትን ማሳሳት አባባሉ በአጠቃላይ ቀይረዋል። ልክ ነሽ። ሁሉም ማሳቅ ፈልጓል ብሩ። ያኛው ያ ቱፋሪ ነው። አዲስ ፖይንት ኤክስፔክት እያደረኩ ያሉትን እያለፈ ነው። ገብቷል። ኤክስፔክት እያደረኩ ያሉትን እያለፈ ነው። ገብቷል። አሁን ጠጅ ቤት እኔ ኤክስፔክት ላደርገው አልችልም። ምን ኤክሱ እንዴ? ከአባባሎች አሁን ወጣና ወደ ዲፎልት ጥያቄዎች እንገባለን። ምድር ያለችበት ጋላክሲ ምን በመባል ይታወቃል? ማለት ምድር ያለችበት ጋላክሲ እኔ ማጎ ጋላክሲ ጊፍት ጋላሪ ላይ የሚጣለው ብቻ ነው ተተኪያና። ከዛ ውጪ ደግሞ ማለት ነው እርዝ ጁፒተር ሚልክ ዌይ እሱ አንቺ ጋር አንድ ያለው ሚልክ ዌይ አላለች ቀድማ ነው ደግሞ ገሊላ ታያሽ አቸኮ ያልኩሽ እኮ እንዴ ሚልክ ዌይ ጁቬንቱስ ሚልክ ዌይ ያላላ ይሄን ጥያቄ ለፈኛ አላውቅም። ማርያም አርሰናል እሺ ሰዓት አልቋል። አንድ ቁጥር ሚልኪ ዌይ። እሺ ሜርኩሪ። እሺ 3 ቁጥር ጥያቄው ልድገሞሽ። ምድር ያለችበት ጋላክሲ እኔ ስለ ጋላክሲ አላውቅም። ማርያም እቺ አሁን ኤክስፔክት አላደረኩትም። አያህ እትትዬ አትላስ ምናምን የሚል ነበር ይመስለኝ። ና ዴሪያስ ብሮ ና ምን ኤክስፔክት እናድርግሽ? ና እንዴ ትቀልዳለን? ሜርኩሪ ትክክለኛ መልስ ሚልኪ ዌይ ጋላክሲ ነው። አግኝተናል። ሜርኩሪ ማለት ከፕላኔቶቹ አንዷ ነች። ጥያቄ የነበረው ምድር የምትገኝበት ወይም ሁሉ የሚገኙበት ጋላክሲ ጀለስ ባይ ዘ ወይ ሜርኩሪና ሚልኮ አንድ አይነት መስሎታል። ጉድ ነው እንደሚባል ነው። የወላይታ ነገስታት መጠሪያ ስም ማን ነው? ቻት እናቴ ትሙት የሚመልስ አለ ዌር ኢዝ በላችሁ እሱ ያውቃል ብዬ አስባለሁ። ዴሪያስ ፍራም ሰይ ካው ልለው ስል እናቴ ትሙት ቀደማችሁ ቃውጣን አናራ ካውን እሱን አውቀዋለሁ። ኤቭሪባዲ ደብል ታፕ ሼር ኮፒ ሊንክ ያደርግ 100,000 ለማስገባት እንሞክር። አዳዲስ ሰዎች ካላችሁ ፕላስ ምልክቱን እየተጫናችሁ ፎሎ መነሽ ገብተህ ቁጭ ከምትል እጅን ከፍ ታደርግና ፕላስ ምልክቱን ጫን ታደርገዋለህ። ፎሎ ዲስ ኔሽን። አዎ እሺ ሄይ ወዝ ገድ እንዴት ናችሁ? መልስን ከሳይ ልክ ናት። ጣው ልክ ነው። 3 ቁጥር እንኳን አይልኩትንም አላውቀውም፣ ግን ጀስት ባዶ ከማስቀምጥ ጎፋ። እሺ ኩሽ ጎፋ። እሺ ኩሽ ኩሽ
የሚያደርጉና ዴሪያስ ብሮ ማን ነው ኤክስፔክት የሚያደርጉ ይሄን ጦር መሳሪያ ኩሽ ስድስት ከባዶ ይሻላል ካውቶ ነው እንደሚለው ካውቶ ነው ቅርብ አግኝተህ የነበረው አንተ ነህ ቀይረው ብዙ አትክልት ወደ ውጭ የሚተነፍሱት አየር ምንድን ነው? አያሃ እዚህ ጋር ባዮሎጂ ተምሬያለሁ ስትል የነበረችው ማነች? ያዝናት ተተየነ ባዮሎጂ ካርቦን ዳይኦክሳይድ ነው መልሱ መሳይ ፎቶሲንተሲስ ቴክስ ፕሌስ ገብቷል ፀሐይ ወጣ ሲል ፕላንቱ ይመቷል ምናምን ገብቷል የሚፈጠር ሽታ አለ ተተየነ ካርቦን እኔ ትምህርት ላይ አልቀልድም ነው CO2 ማንገ CO ከሆነ ደግሞ ካርቦን ሞኖክሳይድ ማንም ያውቃል እሱን ማንም የለ እኔ ብቻ ነኝ እሱማ ተተየነ ና ሌስ እንዴ ቺ ተተየነ እርድና እዚህ ጋር ቀይ ለበሰው ደንግጧል ነው ማለት አትጨነቅ ባዮሎጂ ያለችው ልጅ ካልመለሰችው አመ ጊቭ ኦክሲጅን ነው ማለት አንድ ቁጥር ኦክሲጅን ና ኦክሲጅን ነው መልሱ CO2 አንተ ኦክሲጅን እና ካርቦን ዳይኦክሳይድ ከመጀመሩ ነው እኩል ይሆን yes it's O2 ኦክሲጅን እሺ ኦክሲጅን እናቴ ትሙት ያኔ የተማራችሁት ቆይ እናንተ አልገባኝ ና አይ ቶልጁ አረ ግር ብላ ጥያቄ ምንድነው ና እናቴ ና እናንተ ትቀልዳለህ እንዴ ና ደደብነሽ ስያ ማርያምን ይኸው ስማ ስሙ ደደብነሽ አሁንማ ደደብ መሆኔን ላረጋግጥ እኮ ነው እዚሁ ላይቭ ላይ ማለት ነው ምን እናደርጋለን ቻት ጂፒቲ እንከፍታለን እኔ እናንተን አላምናችሁ ምንድነው ጥያቄው ቀይረው ብዙ አትክልት ወደ ውጭ የሚተነፍሱት አየር ምንድን ነው? ወደ ውጭ ነው አይ ወደ ውስጥ መስሎኝ ገብቷል ሄጂ ፍሬንች ኪስ ልላችሁ ነበር ገብቷል ለዛ ነበር እንድትሳሳት እየጠበቅኩኝ ነበሩ ግን አመለሱት አሁንማ በና ኢትስ አውት ኖት አልሰማሁም በቃ እንዴ እሱ አመለጠኝ እናንተ እንደዚህ ነው መግባትና መውጣትማ እናንተ ናችሁ የምታውቁት ተተየነ ስያ አልበርት ለጥቂት ቢቀርስ አንድ ቁጥር ላይቭ ሪከርድ አድርጋችሁ ሰላትልኝ ኦክሲጅን እሺ ኦክሲጅን ጋዝ ነው በዚህ ሁላችሁም ከስድስት ቁጥር ደደብነ እንዴ በቃ ተሳሳትኩ ይሄ ደግሞ እድፋም ና እስቲ ና ማኑ ስም ቢቢኒ ሚታኖል ምንድነው አሁን ንገሪኝ ና በጣም አቃሏል ሻንት ጥያቄ ተጠቅሻንቺ እትትይን ና ቻት ጂፒቲ ያወጣሉ ትመልሳለህ ማን አንተ እድፍ በዚህ ሰዓት እኮ ትምህርት ቻት ጂፒቲ አለኩ እትትይ ምንድነው የምትል ስልኬን አውጥቼ መመለስ አቅቶኝ ነው እንዴ እኔ እኮ ካርቦን ዳይኦክሳይድ ነው ያልኩት ለሳጠው ነበር እንደው ያ ከኔ የሚወጣው ምንድነው ከኔ የሚወጣው ኦክሲጅን እሱም ኦክሲጅን በሉ ደግሞ አዎ ደደብ ነው በቃ ሻምኛለሁ በቃ ፍቱኝ እናቴ እኔ ባዮሎጂ አውቃለሁ አላልኩኝ ነገረው ሲወጡ በቃ ጎበዞች አተተየል ሊዮር ትወርድላታለህ እኔ ላይ ልወርድ በስተቀር አግኝታችሁታል እሺ ለሁለተኛው ዙር የመጨረሻ ጥያቄ በእርሻ ጊዜ ምን እንስሳ እንጠቀማለን በሬ ነው
እንጀምራለን። I can be your Barry too. እሺ በሬ ዛሬ በሬ ከብት በሬ። ሁለተኛው ዙር ጨርሰናል። ከህፃንና ከአዋቂ ማን ብዙ አጥንት አለ? ይህን ጥያቄ ልመልሱ አልችልም። እስቲ እናንተ መልሱ። ከህፃንና ከአዋቂ ማን ብዙ አጥንት? አዋቂ ነው የሚሆነው መቼስ። እያደግ ስትይ አጥንጫ ይጨምራል ወይ ይከብዳል የሚባለው አዋቂ። ይሄ ቀላል አዋቂ። እሺ ጎበዞች። ህፃን እና ዴሊያስ የህፃን ብዙ ነው እያላችሁ ነው? እኔ አላውቅም ብሮ፣ እኔ አላውቅም። ታፕ ሼር ኮፒ ሊንክ ያደርጋችሁ 100,000 ለመግባት እንሞክር። ኤቭሪባዲ ላይቭ ሞቅ ደመቅ ለማድረግ እናቴ ትመነሽ ታፕ በደንብ እንዴ አንድ ላይ ሞቅ ደመቅ እናድርገው። አንድ ላይ እጃችሁን እንደዚህ ድርድር እናቴ ትሙተ እተተየነ። ከዛ ደግሞ ከቻላችሁ ፕላስ ምልክቷን ጫን ታደርጉና ፎሎ ታደርጋላችሁ ማለት ዩ ፍሮም ሴን ሪስፔክትፉሊ የፌርሜ ይመቻችሁ። እናመሰግናለን። ቢግ ላቭ ኤንድ ቢግ ሪስፔክት ኤቭሪባዲ እና ማፋኪንግ ቻት ፎሎ ፍላሽ ቴንክ ዩ ሶ ማች ፎሎ ለምታደርጉ 300 ሰው ላይቭ ገብቷል። አዳዲስ ሰዎች ካላችሁ በቃ ፎሎ እያደረጋችሁ ላይቫችንን ሞቅ ደመቅ ለማድረግ እንሞክራለን ማለት ይመቻችሁ። 78,000 ታፕ 80,000 ያስገቡት እትትዬ ይመቻችሁ። ቻይልድ 306 አዋቂ ስንት አላወኩ ነበር። 306 እንዴት እንጀምራለን? አንድ ቁጥር ህፃን ህፃን። እሺ እሺ ጥያቄው ልድገምልህ። ከህፃንና ከአዋቂ ማን ብዙ አጥንት አለ? አዋቂ 3 ቁጥር ሐምዳን ይላል። እኔ መስሎናል አዋቂ ህፃን ትክክለኛው መልስ ህፃን ነው። ለዚህኛው 5 ሰከንድ ነው የምሰጣችሁ። ሬጌ ከምን ሀገር የወጣ የሙዚቃ ስልት ነው? ይሄ ጥያቄ ጀሜይካ ብሮ we Rastafarians, you fool what I'm saying. Me a bombo clat in this nation. Me a pum pum. Me a one pum pum. Jamaica. Me like my girl so much. She move away. ሬጌ አሳዩ። አንድ ቁጥር ጀማይካ ጀማይካ የኛው መልስ ሁሉም ልክ ነው ያገኘው። የሻኪራ ዋካ ዋካ የወጣው በየትኛው ሀገር ለተዘጋጀው የዓለም ዋንጫ? እንደዚህ አይነት ጥያቄ ባይዘው መጠየቅ የሚለው 2010 ዓለም ዋንጫ ገብቷል። ቁጭ ብዬ እንደዛ ፈታ ብዬ ያዩት ስለ አሁን ራሱ ተመልሶ ሳየው የድሮ ኳስ የሆነ ትውስታሉ። የአፍሪካ ዋንጫ ማለት ነው። ሳውዝ አፍሪካ ብራዚል ነው። አንድ ቁጥር ብራዚል ጉድ ፈላ። አይ አንደርስታንድ። እሺ ሁለት ደቡብ አፍሪካ ብራዚል ይሄ በጣም ና ይሄ ልጅ ከዚች ነው እየሰራ ያለው መሰለኝ። ሁሉም መልሱ አንድ አይነት ነው። ባይዘው ከሆነ ሰዓት ጀምሮ ካያችሁ ካስተዋላችሁ እንዴ አሎ መነሼ ቼክ ይደረጉልን መሀል ላይ እንደ እየተሰጣጡ ነው መሰለኝ። መነሼ ብራዚል። እሺ ሳውዝ አፍሪካ ነው ማለት ነው። ደቡብ አፍሪካ ነው። ደቡብ አፍሪካ ትክክለኛው መልስ ደቡብ አፍሪካ ነው። በአፍሪካ ውስጥ ብዙ ህዝብ ያላት ሀገር ማን ናት? ኢትዮጵያ ነው አመቺስ ወይስ ናይጄሪያ? ና እኔ አላውቅም። ወይ ኢትዮጵያ ወይ ናይጄሪያ እንደሆነ ነው የማውቀው። እየተሰጣጡ ፖዝ እንደዚህ አይነት ነገርማ ይመችሻል። ፖዝ እሺ ናይጄሪያ ከአንድ ቁጥር እንጀምራለን። ኢትዮጵያ ግብጽ ሳውዝ አፍሪካ ኢትዮጵያ ናይጄሪያ ኢትዮጵያ
መውለድ ምናምን የሚባል ነገር ቶፒክ ከሆነ ጀለስ ያውቃል ገብቷል ቀጥታ በቃ ይሄ ልጅ አሁን ማወቅ አያቅታችሁም ገብቷል ያስወልዳል ነው ማለት ኢትዮጵያ ቁጥር ከጨመረች አንደኛው ይሄ ነው መጠርጠር ያለው መልሱን አንድ ሰው ብቻ ነው ያገኘው ናይጄሪያ ነው አምስተኛ ክፍል ሳይንስ ትምህርት ላይ ያለ ነው ፈሳሽ የሆነው ብረት ማን ተብሎ ይጠራል ምን ፈሳሽ እኔ ማርያም አካባቢ ሳይንስና አስተማሪውና እኔ አንመቻቸውና ስለ የተማርኩም የመሰለኝ ፈሳሽ የሆነ ብረት ምን ነበር በእናት ሜርኩሪ አይደለም አንተ ድንጋይ ሜርኩሪ አይደለም ፈሳሽ የሆነ ብረት ና አላቆም ግን ሜርኩሪ እንዳልሆነ አውቃለሁ አረ ምን ነበር ስሙ ጠፍቶብኝ እኮ ነው እናቴ ትሙት ዚዳን አረ ዚዳን በቴስት ታይምታ እንዴ ምን ሆኖ አተ ፌሮ አንድ ቁጥር ወረቀት ወረቀት አንድ ቁጥር ሜርኩሪ ነው መልሱ ዛስ ክሬ ወረቀት እሺ ሜርኩሪ ሁለት ቁጥር ማግኒዚየም ምን ግምት ማግኒዚየም ሙዝ ውስጥ ያለው ነው አንተ ትም የለም አላውቅም እኔም አላውቅም ምን ይጻፍ አልጻፍከም ተጽፏል ግን አይሆንም ምንድነው የሚለው ኢብረት አስተን የተጠየቀው ብረት ነው ኢብረት ፕላስቲክ ሜርኩሪ እሺ ዚንክ ሁለት ሰው ብቻ ነው ያገኘው ሜርኩሪ ነው ትክክለኛው መልስ እሺ ከኳስ ዓለም አንድ ጥያቄ ልጨምርላችሁ ፕሪሚየር ሊግ ሳይሸን magnesium is found in solid form bro you can find it on me since I'm solid you France አንቺ ግን ፈጠንሽ ነፍ ዋንጫውን ማንሳት የቻለው ብቸኛ ቡድን ማን ነው ምን ፕሪሚየር ሊግ ሳይሸነፍ ዋንጫውን ይሄ የአርሰናል ደጋፊ እናቴ ተሙት እጢ መነፈላ ሊግ ሳይሸነፍ ዋንጫውን ማንሳት የቻለው ብቸኛ ቡድን ማን ነው የዓለም ዋንጫ እሺ ከአንድ ቁጥር እንጀምራለን አርሰናል እሺ አርሰናል እሺ ባርሴሎና ፕሪሚየር ሊግ እየተባለ ባርሴሎና ይላል በቃ ኩርጃ እንዳይመሳሰል ብላ እኮ ነው ተተኪ አንቺ ጨስ ሊቨርፑል ስለዚህ ትክክለኛው መልስ አርሴናል ነው የግብጽ ነገስታት ምን ተብለው ይጠሩ ነበር ፍራውን ብዙ ሰው እኔ እኮ ታውቃላችሁ ግብጻዊ ተመስላለና ፍራውን ተመስላለ ይባላሉ ታውቃላችሁ ኡሳማ ና ቀልኝ አይደለም ዴሪያስ ብሮ ክሊዮፓትራ አሬ መድሃኒ ያለም እንዱ ይሄ ፍራንስ ተብላችሁ አታውቁም ላይክ ከውጭ ሀገር የሆኑ ሰዎች መጥተውና ብሏችሁ አይቁ እኔ ተብያለሁ ና ዴሪያስ ብሮ I'm not even capping bro አልፍራውን እዚህ ትክክለኛው መልክ ይሉትና ፍራውን መስላሉ አራ ይሄ ምን ነው ፍራውን አራጣት ፒራሚድ ተተየነ እሺ everybody double tap share copy link ፍራውን ነው ይሄ ቀላል easy ባክሽ ጃኒ ታርፋለሽ በአሁኑ ከ6 ቁጥር እንጀምራለን ያኔ አይሁዳ ስትሬት በስማ ይሄ ሀበሻነቱ ነው እናቴ አንድ ድል ሰጥተው ናሽናል ቲቪ ላይ ስለ ግብጽ የምታውቀው ነገር አይሁዳ በኢየሱስ ተጀመረ ጦርነት እዚህ ኖ እኔም አልገባም ምንድነው የሚለው
ቴዎድሮስ ቴዎድሮስ እሺ 2 ፈርዖን ከሱ ፈርዖን ነው አሰብኩት። ስጣት እንጂ አንተ ነው ያገጣል። መልስ እኮ ነው ያዝኩ። አሳያት እንጂ ይሄ በቃ አትኮርጅ የሚለው እንዴ ማነሽ ይዘምበልሽ ባለ ፈራውን በይና አንቺ ምን ሆነሽ ነው? አምስቱን የስሜት ህዋሳት ዘርዝሩ። ልጠራው ነበር ስይ በኢየሱስ ላይቭ እንደሆነ ሾፍ አድርጌው ነው እንጂ ላይቭ እንዳልሆነ ዋቅ አቤት ልጠራው ነበር። አምስቱ የስሜት ህዋሳት ያው እዚህ ጋር ይቆማል ይተኛ። እሺ አምፍሌን ማሽተት፣ ማየት፣ መስማት ባክ እንዲህ ነው እናቴ ይሄ ነው ስሜት። አምስት ፖዚሽን ታሳያለህ ማለት አንደኛው ይሄ መሬት ላይ እንዲህ በቃ ተተየነ መፍጠን አለብህ። እርድና አምስቱ ስሜት ይሄ ነው ስሜት። እሺ ያዙት ማነው ብሉቱዝ ያለው? እናቴ አንተ ምን አይነት ስሜት ነው ደግሞ አንተ ብሉቱዝ? the bluetooth is ready to pay ትችያለሽ። the bluetooth is ready to pair ከኔ ጋር ፔርድ ሰክሰስፉል ይላልኩና ወንድ አይሆንም ሴት ብትሆን ሻዝ ላይ ኦኬ እኮ ከአንድ ቁጥር እንጀምራለን። ባይዘው ኖቲስ አላረጋችሁም እንጂ ሄድሴት ለምንድን ነው የማታረጉ ብለህ ልትጠይቁኝ ትችላላችሁ። ከዚህ በኋላ አንደኛው ምክንያት ለምን እንደሆነ ታውቃላችሁ? ጭንቅላታችሁ ወደታች የሚያብጠው ነገር አለ። ይሄን ብጠቀም ጭንቅላቴ ወደታች አያብጥም ብዬ አሰብኩ። ለዛ ነው like you from saying አስመለጥከኝ በእናትህ። ምንድን ነው ያልሽው? ከአንድ ቁጥር እንጀምራለን። Rest in peace, my granny. She got hit by a bazooka. Kaboom. Kabam. Kaboom. Touching, smelling. Touching good. Let me touch that ass, though. I'm playing. I swear to God, I'm playing. Not dead ass. That's why I'm not touching good. Antazig D12. እርድና እንኳን አደረሰሽ ለተተየነ ሃይ ፍላ ሃይ ዱ ነው እንዴ ነው ለማን ታፕታ 100 ሺህ ልንገባ ነው ባለው ይቻላል። ቢግ ደብ ትርቼ ይፍ ናስ አይ አፍንጫ፣ አፍ፣ እጅ እና ምላስ። አይን፣ ምላስ፣ እጅ፣ ጆሮ፣ አፍንጫ። ጆሮ፣ አፍንጫ፣ ምላስ፣ አይን፣ ከንፈር። ማየት፣ ማሽተት፣ መዳበስ፣ መቅመስ፣ መስማት። አይን፣ አፍንጫ፣ ጆሮ፣ እጅ፣ አፍ። ቀጣይ ጥያቄ የአንበሳ ልጅ ምን ይባላል? ምን ጨቅላ ምን ነበር የሚባለው? የአንበሳ ልጅ ቤቢ ላይን። ይሄ ጊፍት የሚሰጠው ላይና እሷ ምን እሺ እኔ አላውቅም። ደቡል አጋ ደቦ ይፍራም ደቡል አዳራቅ ማርያም በአማርኛ ነው አማርኛ። ሲምባ አንቺ ትሻያለሽ። ሲምባ አቤት ገሊላ ግን ለየት ያለች ፍጥረት አሁን ሳያትማ በቃ አንድ ቁጥር ጥያቄው በአማርኛ ነው የተባለው። በአማርኛ ነው እንዴ? አማርኛ ትመልሺዋለሽ? ታውቂዋለሽ? ሁለት ደቦጭ ምን ደቦጭ ሶስት ለፈንገር ድብ ነው ያሉት። ድብ ምን ያገናኘዋል? አሁን የአንበሳ ልጅ እንዴት ድብ ሊሆን ይችላል? እኔ አንድ የሆነች ቸከስ ትዝ ትላችኋለች። እኔ አለች እኔ ወንድ ልጅ ከወንድ ልጅ ጋር ከመሆን
ከድብ ጋር በሆኑ ይሻለኛል አለች። በቃ ድብ ሲባል የምትመጣልኝ እሷ ናት። ከዛ ሁሌ ድቡን ሳየው እሷ ጋር በሆነ እላለሁ። ማርያም ጥሏት ነው የሚጠፋው። ማርያም ድቡ ስማርት ነው። ኦሮላሽ ትቀልዳለች እንዴ? like dead ass like respectfully ነው የምልህ። እኔ ከድብ ጋር መኖር እፈልጋለሁ። ኑሪ እስቲ ማርያም ኑሪ። ድቡ ጥሎሽ ይሸሻል። ከአንበሳ ይወጣል እንጂ 4 ደቦል እሺ ደቦል ከብ በአማርኛ ትመልሳለህ? ከቤን ያለው ደቦል ደቦል ይህ ውጤት የሚሰጠው ሲምባ ያስኬዳል። ደቦል ላሉት ብቻ ነው። በጣም ወረቀታቸው ላይ ጽፈው ያስቀመጡት። ለዚህኛው ትንሽ ሰዓት ሰጣቸዋለሁ። በ3 ሰዓት ውስጥ ስንት ደቂቃ አለ? በስመ አብ በ3 ሰዓት ውስጥ እንዴ ቃለ 60 ሲባዛ 3 180 መሰለኝ። Kaboom, kablam. Rest in peace to my granny. She got hit by a bazooka. Kaboom, kabam. አረ በእናትህ በቁጥር ነክ ነገር እተተኪን እንደኔ የሚሆን የለም። እና ከካልኩሌተር ብሳለሁ አቋሉ ራሴ ና ዴዳስ ብሮ እተተኪ ነው ደቂቃ አለ 20 ሰከንድ ነው ሰጣችሁ። ግን ማርያም ተናንቀናል። ቆይ የሪፖርት ካርድ አምጣና አሳያችኋለሁ። ከዛ አፍህን ሁሉም ምዘው እና ብሮ ዋክ እየተባረርኩ እንኳን ከትምህርት ቤት ማመጣው ውጤት አሳያችኋለሁ። አዲዳስ ብሮ እኔ ኖርማል ፐርሰን ልባል አልችልም። አብ ኖርማል ኤሊትል ቢት ኢናዌ ይፉራም ሴ አንድ ቁጥር 240 አንቺ እኔ ጋር አስተምርሻለሁ። ብላክ ቦርድ አለ፣ ዋይት ቦርድ አለ። እዛ ጋር ትንሽ ማቴማቲክስ ምናምን ገብቶሻል። we can do some mathematics over here too. 180 ደቂቃ። እሺ 180 ገልብጣታል። Where is who? The dog or Stitch? አሉ 180 ስለዚህ ከአንድ ቁጥር በስተቀር ሁላችሁም አግኝታችሁታል። ላሞች ምን ይጠጣሉ? ወተት። ያማል እንደ ላም ወተት የሚጠጣለን። እኔ ራሱ ላሟን ባገኛት ተጠጣት። I like that shit. You feel what I'm saying? I'm playing. The dog will be back in a minute. You feel what I'm saying? አንቺ ብቻ ሳቅ እያልሽ ፈታ በይልን እንጂ we got you. You feel me? What is 40 አሁን አትጠይቂኝ ብራዘር። ይሄ ሁላ ቻት እያዩ አንዴ ውሃም ይጠጣሉ። ግን ወተት ይጠጣሉ አታውቁም እንጂ ማራይ ናቱሻ እንዴት ነሽ? ምንድነው የምትስቁት? ማራይ አተላበት ተተየ ነው። እኔ እየቀለድኩ መስሏችሁ ነው? ወተት ይጠጣሉ። ላም ወተት ይጠጣል። አታውቁም? ና ዴዳስ ብሮ አታውቁም? ኧረ ማርያም ከእናንተ ጋር እንዴት ነው? ና ቻት ጂቢቲ ያዋራኝ። ና ምን እሺ ሄሎ ኧረ ጠያቂ ልጠይቅ። ሄሎ ቻት ጂፒቲ ወስ ጉድ። ጭራሽ ትራንስክራይቢንግ ይለኛል። አተቶሎ መልስ እናቴቱም ጊዜ ላይ ኤቭሪባዲ ደብል ታፕ ሼር ኮፒ ሊንክ ያደርግ እንዴ ላ እናቴ አተ ይጨብሷል ነው የምልህ። ላሙ ወተቱ መች ይጠጧል። ያው so what I was saying is like, does a cow drink milk or not? You feel what I'm saying? Answer the damn question. I get you. So cows definitely drink milk when they're young, just like other mammals. Adult cows, though, usually don't drink milk. They mainly consume water and other plant-based foods. So, yeah, it's mainly the cows that drink milk. Does they drink alcohol? Because I just want to be best friends with the sheep. You feel? I mean cows. You feel? I get you. Cows definitely don't drink alcohol. Their digestive systems aren't built for it, and it can actually be harmful to them. They stick to water and their usual plant-based diet, but I'm sure you and the cows can still be great friends. buddies. So, do you speak Amharic, ChatGPT? Yeah. Can you speak some Amharic, please?
okay? He's again in the inzalamisika. Leave it, baka. Don't speak Amharic. It's bad. No worries at all. We can definitely stick to English. If you need anything else, just... Yeah, I need you though. Absolutely, I'm here for whatever you need. Just let me know what's on your mind. Lotion. Got it. I'm here whenever you need me. Just give me a shout whenever you're ready. I'll call you later. Mwah. Sounds good. Take care, and I'll be here whenever you need me. Talk to you later. እንዲችል መሆኑ እችላለሁ ወይ ዘው እናቴ ትሙት ብሮ you feel what I'm saying የምን አባ ሪሌሽንሺፕ እኔ ከዚች ጋር ሪሌሽንሺፕ በመሰረት በደንብ ትንከባከበኛለች ሂድ ጠጣ ብላ ምናምን ትቀልዳለህ አዴዳ ሲፍራም ሲን ስሜት ውስጥ ገባሁ እኮ በኋላ እናወራለን እሺ ደውይልኝ እንዳረሽ ኮም ሎሽን አንድ ቁጥር ውሃ አተላ 3 ምንም ይሄ ኩራጅ ወራ እንትን አተላ ምን አበበ በቂላ ባዶ እግሩን ያሸነፈበት የመጀመሪያው ኦሎምፒክ የት ነበር? ሮም ነው ጣሊያን። እናቴ ተማታ በመሮጥማ ውሻ ማረሩኛል። ትቀልዳለህ? እኔ ምንም የሚይዘኝ ነገር የለም። ኤሌክትሪክ ብቻ ነው አንድ ይዞኝ አንገጠቅጥኝ። ከዛ በኋላ ስዩም ታደሰ was back from another mother you from sin ተሻላ አተተየና አበበ በቂላ ቀናኒሳ በቀለ ቶኪዮ ቤጂንግ ማራቶን አላውቅም ሮ ፓሪስ ሞክራችኋል ክሬኒማስ ሮም ስታቹ ኦፍ ሊበርቲ ነው ኒውዮርክ ውስጥ ያለው ታዋቂ ሐውልት ምን ይባል እንደው ሀገር ውስጥ ያለ ጥያቄ ቢጠይቅ ይሄን ይመልሱታል ባይዘው ማራይምን ቲፒካል ሀበሻ ባይዘው አብዛኛው ሀበሻ የውጭ ሀገሩን በደንብ ነው የሚያውቀው ሀገር ውስጥ ያለው ማንንም አያውቁም ባይዘው ኢፍል ታወር እኔም ማለት እንዴ ስታቹ ኦፍ ሊበርቲ ያልኩት ልክ አይደለም ማለት ነው እኔ ምንም ልክ ይሁንኩ አይደለም ውጭ ሀገር ውስጥ ያለ ጥያቄ ይመልሳሉ ባይዘው ስታርት ምንድን ነበር? ሌብሪ ብላም አልቻ ስሪ ልበላላሽ እንዴ ልበበ አለች ከኔ እናት ሌብሪ ብላም አልቻ ስሪ የሆነ እንደዚህ ዛምናል ሃሪስ ኤችዲ ደብሊው ኢግኖር ማለት ኢግኖር አላረከኝም ነው እሺ ልክ ብለኸኝ ነው ሎስ አንጀለስ ጀለስ እንዴት ነው ያየው እዛ ጋር እኔ ፌቨሪት ማስታወሰው ትንሽ ብዙ ማለት ነው አይ በቃ ምንም የለም አረ ምንድነው ይሳልኩ ብራዘር ይሄ ምንድነው ይሄሽ ካንተ ጋር የሚነካካ ነገር አለ ይሄ ነገር አካለ ነው እሺ ስታቹ ኦፍ ሊበርቲ ልጅ ምኑን ኤክስፔክት እናድርጉ እሺ አተተየ ምኑን ኤክስፔክት እናድርጉ ቅድም እየሳቱ ያለው ጥያቄ አሁን የሚመልሰው መልስ አተተየ የሚገርም እኮ ያኔ እቺኛ እንዲ ያማም ሰይዱን እስቲ አንቺ ደግሞ ጸጉር ጨመርሽላት ብራዘር ጸጉር ይላት እንዲ ነው ራስታች ሳት ስለሚያበራ ሶ እኔም በስታርት ስለቤት ሙሉ ነጥብ የሚሰጠው ስታቹ ኦፍ ሊበርቲ ላለው ነው
ስዕል ለሰራችሁት ግን ግማሽ ነጥብ ይሰጣችኋል። ጥያቄዎቹ ትንሽ አዛ ነበሩ። ትንሽ ለአምስተኛ ክፍል እያልኩ እሱ መሰለኝ አህመድ ምንድን ነው የጻፍኩት? እንዲህ አሁን አንዴ የማየው ምን ታወር ነው ያልኩህ አንተ? አንተ ባለኝ እሷ ናት። ቀይ ለባሽ እሱ መሰለኝ ቀይ ኮፍያ 5 ስለመለሰ በሚሉ ነው ቦነስ አንተ እንደዛ ስቶ ቦነሱን ስላገኘ ብቻ ላይፍ እንዲህ ነው። ማርያምን በቃ አንድ እድል ነው ወደ ላይ 17 ብሮ በለጣችሁ እኮ። አረ እሷን ብታሸንፍ ጭራሽ 4-9 እንዳገባ በጭራሽ